ሰላም እንደምን ቆያችሁ ውድ ተመልካቾቼ። ዛሬ በማህበራዊ ሚዲያዎች ላይ በጣም እየተነገረለት ስላለው ስለ ፊት ስፖርት ወይም ስለ ፌሶጋ ሳይንሳዊ እውነታ እናወራለን። ብዙዎች ፊታችንን ወጣትና ድምቅ ያደርገዋል ይላሉ፣ ሌሎች ደግሞ ሽብሸባን ይጨምራል ብለው ይሰጋሉ። ለመሆኑ ሳይንሱ ምን ይላል? በእውነት ይሰራል ወይስ ጊዜ ማጥፋት ነው? ጥቅሙና ጉዳቱስ ምንድነው? ዛሬ ሁሉንም በዝርዝር እናያለን። አብራችሁን ቆዩ። እንደ አውሮፓውያን አቆጣጠር በ2018 በኖርዝ ዌስት ዩኒቨርሲቲ የተደረገው ጥናት እንደሚያሳየው በቀን ለ30 ደቂቃ ለ20 ሳምንታት የፊት ኤክሰርሳይዝ ወይም ስፖርት የሰሩ ሴቶች የጉንጭ ጡንቻዎቻቸው እንደጠነከረና ፊታቸው ይበልጥ ወጣት ሆኖ እንደታየ አረጋግጧል። በመቀጠልም የፊት ስፖርት ጥቅሞችን እናያለን። የፊት ስፖርት የሚከተሉት ዋና ዋና ጥቅሞች አሉት። አንደኛ፣ የፊት ጡንቻችንን ያጠነክራል። ልክ እንደ ሰውነታችን ሁሉ የፊታችን ጡንቻዎች ሲጠነክሩ ፊታችን እንዳይዝለፈለፍና የአገጭ ቅርጻችን እንዲወጣ ይረዳናል። ሁለተኛ፣ ጭንቀትን ይቀንሳል። የፊት ጡንቻዎቻችንን ስናዝናና ወይም ሪላክስ ስናደርግ አጠቃላይ የጭንቀት ስሜታችንን ይቀንሰዋል። ሌላኛው ደግሞ የፊት ቆዳችን ያለ ጊዜ እንዳይሸበሸብና ወጣት መስለን እንድንታይ ይረዳናል። ይሁን እንጂ የፊት ስፖርት ጥንቃቄ ካልተደረገበት የራሱ የሆነ ጉዳቶች አሉት። ሳይንሱ የሚከተሉትን ማስጠንቀቂያዎችን ይሰጠናል። አንደኛ፣ ቆዳን መለጠጥ። ቆዳችንን በጣም ከሳብነውና ካሽነው በቆዳችን ውስጥ የሚገኙትን ኤላስቲን የተባሉ ፋይበሮችን በማዳከም ቆዳችን እንዲላላ ሊያደርገው ይችላል። የፊት ስፖርት ለአንዳንድ የቆዳ አይነቶች አይመከርም። ለምሳሌ ፊታችሁ ላይ የብጉር፣ የእብጠት ወይም ከፍተኛ የቆዳ መቆጣት ካለባችሁ ስፖርት መስራቱ ሁኔታውን ሊያባብሰው ይችላል። ታዲያ ጥቅሙን ለማግኘትና ጉዳቱን ለመቀነስ ምን ማድረግ አለብን ማለታችሁ አይቀርም። ለዚህ ጥያቄያችሁ ቆዳችሁን አትለጥጡት። ስፖርት ስትሰሩ ወይም ማሳጅ ስታደርጉ ቆዳችሁን አትሳቡት። ይልቁን ጡንቻው ላይ ብቻ ትኩረት አድርጉ። ሁለተኛ፣ ፊትን በዘይት ወይም በክሬም ማርጠብ። ደረቅ ቆዳን ማሸት ቆዳ ይበልጥ እንዲሸበሸብ ሊያደርግ ይችላል። ሶስተኛ፣ በመስታወት ፊት መስራት። ሌሎች የፊት ክፍሎች እንዳልተሸበሸቡ ለማረጋገጥ መስታወት እያዩ መስራት ይመከራል። በአጠቃላይ የፊት ስፖርት ልክ እንደ ማንኛውም የውበት ጥበቃ ትዕግስትና ጥንቃቄን ይጠይቃል። ሳይንሱ እንደሚለው ውጤት አለው፣ ነገር ግን በትክክል ካልተሰራ ጉዳቱም ሊያመዝን ይችላል። እናንተስ የፊት ስፖርት ሰርታችሁ ታውቃላችሁ? ውጤቱስ ምን ይመስል ነበረ? ሀሳባችሁን እስቲ ኮሜንት ላይ አጋሩኝ። ቪዲዮ ከጠቀማችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።